ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂላል ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁኝ አልሐምዱሊላህ። ዛሬ እንግዲህ ረመዳን 8ኛው ቀን ላይ ነን። አልሐምዱሊላህ እያለቀብን ነው። እንዴት ናችሁ? ደህና ናችሁ? የኔ ውድ የመዳም ቅመሞች እንዴት ይዟችኋል? እኛ ጋር አልሐምዱሊላህ ተጠፋፍተናል። የኢባዳ ወር የስራ ወር እንደመሆኑ ጊዜያችንን ባለችን ጊዜ እንጠቀምባት። በዱዓ በርቱ። ለዛሬ ተራዊህ ነው። ለወዝ በዛሬ የሚሄድ ነበር ግን ሱብሃንአላህ እንደዚህ ለመቀረጽ ምናምን ትዝ ብሎና ያቅም ማለት ነው። የምር ጉጉታችንም ምናችን ሩጫችን ወደዛ ወደ መስጊዱ ነው። ጭራሽ ትዝ አይለንም እና ዛሬ እንደአጋጣሚ ዝናብ ነበረ። እስኪ ላሳያችሁ ብዬ ነው። እና እንዴት ይዟችኋል? ጾም እንዴት ነው? እንዴት ከርማችኋል? እኛ አለን አልሐምዱሊላህ። እንደምታውን እዚህ ደርሰናል። እና እንደምታዩት እየሄድን ነው እንግዲህ ማሻአላህ። ሰው ግን ሳኡዲ የለም፣ አጅነቢ ነው ያለው። ወላሂ የሰው ሰው ማለት ነው። ሳኡዲ ብዙም የለም እና ከቤታችን ትንሽ 10 ደቂቃ ምናምን ያህል ጓደኛዬ ምናምን እየተወዘወዝን እየሄድን ነው እላቸዋለሁ። ሽዑሩ ደስ ይላል ምናምን በቃ አልሐምዱሊላህ። አለቀብን እንጂ እንዲሁ ሸርተት እያለ ነው እና መስጊዳችን የደረስን ነው እላቸዋለሁ። ብዙ ሀበሾች አሉ ግን ኮንትራት ናቸው መሳኪን። እና መስጊዳችን እንደምታዩት ደረስን። ዝናብ ነበረ፣ በጣም የሚያምረው በነገራችን ላይ ኢድም ብዙ ነው የሚሰገደው ምናምን። ስንት አመታችን የሚሄድንበት ነው። አላህ ደግሞ ለቀጣይ አመት ሀገራችን አላህ ያድርግልን። እናገርታል ደስ ሲል ያለው ሰላም ሱብሃንአላህ በጣም ደስ ይላል። እንደምታዩት ወባን ሰላታችንን ሰግደን ደግሞ እንመለሳለን ማለት ነው። እዚህ ጋር ደግሞ ሰግደን እየተመለስን ነው ውዶቼ፣ ፍቅሮቼ፣ ማሮቼ። ወደ ቤታችን እየመጣን ነው። ስንሄድ እንትን ብለና ስንመጣ ደግሞ
እዛ ሀገር ስልክ እንደፈለጋችሁ ይዛችሁ መንቀሳቀስ አትችሉም። ከዛ ወጣን። እዚጋ ቤታችን መጥተን ትንሽ አራት ብለን ምናምን እንደገና ደግሞ የቡና ሲዝን ነበረ። ቡና ለመገዛ ያለን በነገራችን ላይ ሪያድ የራሳችን ቦታ ዘይሯት ድርጅቱን ትንሽ ላይ ቡናቸው ደግሞ በጣም ጠፋ። ሱሱ ከተራው በኋላ በቃ የሽታው ምናምን ራሱ ኢትዮጵያን ቡና በሉት የምር እና እንደዛ ናቸው። የነበረ ቆይታ ይሄን ይመስል ነበረ። ቪዲዮ እስኪ ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ እንዲሁም ደግሞ ኮሜንት አድርጉ፣ ዱዓ አድርጉ። የመዳም ቅመሞች በነገራችን ላይ ከአረቦቹ ልክ እናንተ ናችሁ። የኔ ሴትነት ለኛለ እናንተ ሰርታችሁ የምታስፈቅዱት ናችሁ። ከኛ ሰው የመዳም ምክል አጁሮ የምታገኙ እና ነገሮች በጣም ዱዓ ታደርጉኛለች እና ውድ የመዳም ቅመሞች ሙስሊሞች ሴቶች በርቱ፣ አብሽሩ። ሁላችሁ ሰዎች አጁሮ ያጋጥማችሁ። የረፍት እንጀራ ደግሞ አላህ ይስጣችሁ እላችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።